አስረላይት ረጓርዳ ሰላም እንዴት ቆያችሁ? ዛሬ ከማቴዎስ ወንጌል ምዕራፍ 16 ከቁጥር 21 እስከ 23 ባለው ክፍል ላይ የተጻፈውን ድንቅ የእግዚአብሔርን ቃል እንማራለን። እስከ መጨረሻ ተከታተሉኝ። ይሄ ዩቲዩብ አካውንትን ደግሞ ሳብስክራይብ እያደረጋችሁ ተባረኩ። ማቴዎስ ወንጌል ምዕራፍ 16 ከቁጥር 21 ጀምሮ ያለውን ቃል ላንብብላችሁ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎች ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀንም ይነሳ ዘንድ እንደገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። ጴጥሮስ ወደ እርሱ ወስዶ አይሆንብህ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገሥጸው ጀመረ። ኢየሱስ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። እዚህ ክፍል ላይ ኢየሱስ ክርስቶስ መሞት እንደሚገባው ወይም ስለኛ መዳን ስለ ዓለም ቤዛነት ለመሞት ለመሰቀል እንደሚገባው ለደቀ መዛሙርቶች ሲያብራራላቸው እሱ ጋር ባጠገቡ በሰዓቱ ጴጥሮስ ነበረ እና ሲያብራራላቸው ጴጥሮስ ኢየሱስን ወደ ራሱ ወሰደውና አይሆንብህም ጌታ ሆይ፣ ይሄ ደግሞ ላንተ ከቶ አይደርስብህም ብሎ መገጸጽ ጀመረ። ኢየሱስን ተው እንደዛ አታድርግ እያለ ነው ማለት ነው። ስለዚህ ይሄን ተናጋሪው ጴጥሮስ ሳይሆን በጴጥሮስ ጀርባ ላይ ሰይጣን እያወራ እንዳለ ኢየሱስ አውቆ ከዓላማው ለማሰናከል ኢየሱስ ካሰበው ከዓላማው ከእቅዱ ለማሰናከል ሰይጣን በጴጥሮስ ጀርባ እያወራ እንደሆነ አውቆ ሂድ ብሎ ሰይጣንን እንደገጸጸ እዚህ ክፍል ላይ እንማራለን ማለት ነው። እና ከዚህ ክፍል ምንድን ነው የምማረው? ጴጥሮስን ተጠቅሞ ኢየሱስን ከዓላማው ለማሰናከል ሰይጣን ብዙ ጥረት እንዳደረገ እዚህ ክፍል ላይ እንማራለን። ይሄ ማለት ከዚህ ክፍል የተማርኩት ምንድን ነው? አንዳንዴ በአጠገባችን ባሉ ሰዎች ጀርባ ላይ ሆኖ እኛ ከምናስበው እቅድ እኛ ከምንይዘው ዓላማ ወደኋላ ሊያስቀረን ሰይጣን እንደሚችል መረዳት አለባችሁ ማለት ነው። ምክንያቱም አሁን ለምሳሌ እዚህ ክፍል ላይ ኢየሱስ እንደሚሞት እንደሚሰቀል በሶስተኛው ቀን ከሙታን ደግሞ እንደሚነሳ ሲያብራራለት ለጴጥሮስ ለደቀ መዛሙርቱ ሲያብራራላቸው ጴጥሮስ ተው አይሆንብህም ይላል። ይሄ ተናጋሪው ጴጥሮስ ሳይሆን በጴጥሮስ ጀርባ ላይ መናፍስት አጋንንት እያወራ እንደሆነ ኢየሱስ ክርስቶስ እንደተረዳ አንዳንዴ ምናምናቸው ሰዎች በአጠገባችን ምንሰማቸው ሰዎች በአጠገባችን አሉ። ብዙ ሰዎች አሉ በአጠገባችን ምንወዳቸው ምንሰማቸው ሰዎች አሉ ማለት ነው። እነሱ ግን ሳያውቁ የእነሱን አንደበት ተጠቅሞ የእነሱን አስተሳሰብ ተጠቅሞ ሰይጣን እኛ ከምናስበው ዓላማ ከምንይዘው ዓላማና እቅድ ወደኋላ ሊያስቀርን እንደሚችል መረዳት አለብን ማለት ነው። ስለዚህ ምንድነው ከዚህ ክፍል የምታስተምረን ምናምን ካላችሁ፣ አንደኛው በአጠገባችን ባሉ ሰዎች ጀርባ ላይ ሰይጣን አንዳንዴ እኛ እንደዚህ ማድረግ አስቤያለሁ፣ ወደዛ መሄድ አስቤያለሁ፣ ይሄን ለመግዛት አስቤያለሁ፣ ቀጣይ ዓመት እንደዚህ ነገሮችን ለማድረግ አስቤያለሁ ስትሉ ያንን ሰው በአጠገባችን ያለውን ሰው ተጠቅሞ ሰይጣን አይተው ሊያስብለን ይችላል ማለት ነው። ስለዚህ እኛ መሆን ያለብን ምንድነው? የያዝናቸው ዓላማዎች ለእኛ እርግጠኛ ሆነን የሰይጣንን ሐሳብ መለየት መቻል አለብን ማለት ነው። ጴጥሮስን ተጠቅሞ ኢየሱስን ከዓላማው ሰይጣን ለማሰናከል ጥረት ካደረገ እኔን ተጠቅሞ እናንተን ተጠቅሞ እኔን ለማሰናከል ሰይጣን የማይመጣበት ምንም ምክንያት የለውም ማለት ነው። ስለዚህ ሁለት መልእክትን ላስተላልፋችሁ። አንደኛው ሰይጣን ሌሎችን ተጠቅሞ እናንተን ከዓላማችሁ እንዳያሰናክላችሁ መጠንቀቅና የሰይጣንን ሐሳብን የእግዚአብሔርን ሐሳብ መለየት መቻል አለባችሁ። ሁለተኛው ደግሞ እናንተን ተጠቅሞ ሌላውን ከዓላማው እንዳያሰናክልም መጠንቀቅ አለባችሁ። ለሌላ ሰውም ለእናንተም መጠንቀቅ አለባችሁ ማለት ነው። በዚህ ትምህርት ብዙ እንደተጠቀማችሁ ተስፋ አድርጋለሁ። ዩቲዩብን ሳብስክራይብ አድርጉልኝ። ወዳችኋለሁ። ተባረኩልኝ።